ሰላም ዛሬ ክሊክ ስኩል ተማሪዎች ፋይናል ፕሮጀክታቸውን እየሰሩ ነው። እስቲ የሚሰሩትን ነገር አብረን እንይ። እሺ ዛሬ እዚህ በተግባር ለመጀመሪያ ጊዜያችሁ ነው ፕሮጀክት የሰራችሁት። ስለዚህ ስለ ሲኒማቶግራፊ ምን አስተማራችሁ? አሁን ገበያው ላይ ስትወጡ ውጪ ስትቀርጹ ምን አይነት ነገር ኤክስፒሪየንስ ወሰዳችሁ? አሁን እዚህ ስንመጣ መጀመሪያ የጠበቅነውና ኤክስፔክት አድርገን የመጣነው ነገር ነበረ። ቀረጻው ላይ ቁጭ ብለን ስናይ ብዙ ነገሮችን ማኔጅ መሆን ያስፈልጋል። ዋናው ቀረጻ ከመግባቱ ሲኒማቶግራፈር ላይ ታይም ማኔጅመንት ወሳኝነት ነገር እንዳለውና መጀመሪያ ከመስራታችን በፊት ስላለው ነገር በቂ እውቀት ሊኖረን ይገባል የሚለውን ነገር አይተናል። አንዳንድ በተጨማሪ ደግሞ በትምህርት ላይ ያገኘናቸውን አንዳንድ ሽቶችን፣ አንግሎችን፣ የምናያቸውን ሲኒማቲክ የሆነ ቪዎችን ቀድሞ አንደርስታንድ ለማድረግ ቦታው ላይ ቀድሞ መገኘት ወሳኝነት ሚና እንዳለውና የተማርነው ነገር በጣም ጠቃሚ ሆኖ ስላገኘ ነው። ብዙ ለውጦች ከዚህም የተሻለ ነገር በቀጣዩ እንደምናመጣ ብዙ እውቀት አግኝተንበታል ብዬ አስባለሁ። እዛ ዙር ውስጥ ይሄ ወደዛ ዙር እንዴት አዞረዋለሁ? እሷን ሲጨርስ ጥርሱ ከገባ በኋላ አሁን መጀመሪያ ፈገግ ከዛ ወደዛ መጥቷል። እሷ ስገልጥ ያለውን ማጨብጨቡን ፓርቲ ምን ያደርግልናል? ወይም የእሱን ፊቱን አይተዋል። ፊቱንም አግኝተዋል። የእሷን ፊቱ አግኝተዋል። ብቻቸው ያጨብጭቡ አይነት ነገር ነው። አሁን ስላልገቡ እስካሁን የሉበትማ። ስለዚህ እያጨበጭቡ ይግቡ ነው። እሺ በስራችሁ ላይ ምን አይነት ስቶሪ ነው ለመናገር የሞከራችሁት? ያው ይሄ ማስታወቂያ ስንሰራ የፊት ፈገግታ ሁሌም ሰውን እንደሚስብ ጥርሳችን ከፊታችን ጋር ስለሚሄድ ጥርስን ለመግለጽ ወይም ፈገግታን ለማሳየት። ሰላም ዶክተር ዘቢባ፣ ዛሬ እንደሚታወቀው ተማሪዎቻችን እናንተ ክሊኒክ መጥተው ነበር፣ አፍሪካ ዴንታል ስፔሻሊቲ ክሊኒክ። እስቲ በስራቸው ላይ ምን እንዳየሽ፣ ምን አስተያየት እንዳለሽ፣ ቢያሻሽሉ የምትይው ነገር ካለ አንዳንድ ነገር በይን። እሺ አዎ አመሰግናለሁ ስለሰጣችሁኝ እና ዛሬ ተማሪዎቹ ስራቸውን ፕሮጀክት ለመስራት ወደዚህ መጥተው ነበረ እና ዛሬ ያየሁት ያው ጥሩ አንደኛ ኦን ታይም ነው የተገኙት፣ ሁለተኛ ላይ ደግሞ ዲሲፕሊን እንዲሆኑ ናቸው እና አይ ሆፕ ጥሩ ፐርፎርማንስ ይኖራቸዋል ብዬ ተስፋ አደርጋለሁ ወይም እተማመንባቸዋለሁ። እኛም ተስፋ እናደርጋለን።